በዚህ መሪ ኃይለ ቃል ዛሬ 11ኛ ጉባኤያችን ነው። ስለ ወጣትነትና መንፈሳዊ ሕይወት እንማራለን። በወጣትነታቸው ያተረፉ የተጠቀሙ እነማን እንደሆኑ ከቅዱሳን መጻሕፍት እያመጣን እንመለከታለን። ደግሞ አጋጣሚ ሳይጠቀሙ ቀርተው የከሰሩም እነማን እንደሆኑ እንመለከታለን። ሁለት ጽንፎች አሉ። አንደኞቹ ወጣቶች በትክክል የተሰጣቸውን እድል ሕይወታቸውን መንፈሳዊ በማድረግ ለሕጉ ለትእዛዙ ተገዥ በመሆን በአግባቡ ተጠቅመው ራሳቸውን ጠቅመው ሌላውንም ጠቅመው በወርቃማ መጽሐፍ ሕይወታቸውን ያጻፉ አሉ። ሌሎች ደግሞ ከዚህ በተቃራኒ በፍጹም አንሰማም አንቀበልም በማለት መንፈሳዊ ትእዛዙን ሕጉን በሙሉ ወደ ጎን በመተው ሕይወታቸውን በተቃራኒ በክፉ መዝገብ ያስመዘገቡ እንመለከታለን። በሶስተኛ ደረጃ ደግሞ አንዴ ከመንፈሳዊ አንዴ ከዓለማዊ አንዴ ከክፋት አንዴ ከደግነት በማለት ሕይወታቸውን በአጓጉል አሳልፎ ዞሮ ዞሮ መጨረሻቸው ደግሞ አንዳንዶቹ ወደ መንፈሳዊ በንስሐ የተመለሱ አንዳንዶቹ በዚያው የተጠቃለሉ ታሪክን እንመለከታለን። ይህንን ትምህርት ስንማር አራት ዋና ዋና የትምህርት አይነቶችን እንጠቀማለን። አንደኛው ታሪክ ነው። ሁለተኛው ምሳሌ ነው። ሶስተኛው ሕግ ነው። አራተኛው ምክርና ጥበብ ነው። በአሁኑ በእናንተ አነጋገር ደግሞ ስነ ልቦናና ሳይኮሎጂ ይባላል። ከታሪክ የፈጸሙትን እንመለከታለን። ከምሳሌ የተመሰለንን ምሳሌ በማንሳት ጥቅሙንም ጉዳቱንም ምክሩንም ተግሳጹንም እንመለከታለን። ከሕግ አንጻር ምን ማድረግ እንዳለብን ምን እንደታዘዝን እንመለከታለን። ከሕግ እንዳንወጣ ትእዛዝ እንዳናፈርስ ደግሞ የተጻፉ የምክርና የተግሳጽ መጻሕፍቶች አሉ። እነሱን በመመልከት ከብሉያትም ከነቢያትም ከሐዲሳትም ከሊቃውንትም ከመነኮሳትም እግዚአብሔር የገለጸልንን ያህል ቃላትን በማምጣት ምስጢራትን በማራቀቅ እንማማራለን። እግዚአብሔር መንፈስ ቅዱስ ሁላችንን የሚያስተምረን። ከዚህ ሁሉ አስቀድሞ ግን አንድ ሁለት ነገሮች ልነግራችሁ እፈልጋለሁ። የመጀመሪያውና ዋነኛው ነገር ራስን ማወቅ ነው። ራስን ምን ማለት? አቤት ንገሩ፣ ግድ የላችሁም። ራስን ማወቅ ይህ ማለት ለምንድን ነው የተፈጠርኩት? ለምን ዓላማ ነው የፈጠረኝ? ማን ነው የፈጠረኝ? ከኔ የሚጠበቀው ምንድን ነው? የሚሉትን ነገሮች በአግባቡ ልናስተውላቸው ልናጤናቸው ያለንበት ሕይወት በእነዚህ ዙሪያ ነው ወይስ ከነዚህ ባፈነገጠ መልኩ ነው? ራሳችንን አውቀናን ወይስ አላወቅንም? በሕጉና በትእዛዙ እየተመራን ነው ወይስ እንዲሁ ዝም ብለን ነው በደም ነፍስን ያለ ነው የሚለውን ልናስተውል ይገባል። ሌላ ሁለተኛው ታሪክን ማንበብ ነው። ምን አልኳችሁ? አቤት ግን ንገሩ፣ ግድ የላችሁም። አዎ አሁን እንትን ቢሆን በደንብ ድምጻችን ከፍና ነበረ። ሰው ታሪክ ካነበበ ከበስተኋላ የተፈጸሙ ታሪኮች የተጠቀሙትንም ያልተጠቀሙትንም የተጎዱትንም ሁሉ ስለሚያስታውሰን የተጎዱትን የሰዎች ታሪክ እንደነሱ ላለመጎዳት ከጥፋት እንጠበቅበታለን። የተጠቀሙትን ደግሞ ታሪኩን ሰፋ በማድረግ የበለጠ ለመጠቀም እንጥራለን ማለት ነው። ስለዚህ ታሪክን ምን ማለት ይጠቅመናል? ማንበብ። በተለይ የቅዱሳት መጻሕፍት ታሪክን የአባቶቻችን ታሪክ ማንበብ ሁነኛ ጠቃሚ ብልሃት ነው። ሶስተኛው ትውፊትን መጠበቅ ነው። የክፉ ታሪክ ቅብብሎሽ ትውፊት አለ። የመልካም ታሪክ ትውፊት ቅብብሎሽ አለ።
ይህን እያነጻጸሩ ወደ ራስ ሕይወት በማምጣት ክፉውን በማራቅ መልካሙን ነገር በመያዝ ሕይወታችንን ልንገነባው ልናስተውለው ይገባል ማለት ነው። ሶስተኛው የፈጠረን እግዚአብሔር ለምን ዓላማ እንደሆነ ጠንቅቀን ማወቅ ነው ወገኖች። ይህ ቢሆን በእውነት የምንምላችሁ ሰው ራሱን ቢያውቅ ፈጣሪውን ቢያውቅ ለምን እንደተፈጠረ ቢያስተውል አሁን የምናያቸው ችግሮች በሙሉ በእውነት ይታዩ ነበር? አይታዩ ነበር። ምንድነው ችግሩ? ራሳችንን ማወቅ አንፈልግም። ለምን እንደተፈጠረንም ማስተዋል አንፈልግም። እግዚአብሔር ለምን እንደፈጠረን ማወቅ አንፈልግም። ከዚህ አንጻር የተነሳ ታሪክም ማንበብም አንሻም። ከዚህ የተነሳ የተቀመጡልን መልካም መመሪያዎች በሙሉ ወደ ጎን ስለሚታዩ የማያስፈልጉት ታሪኮች ብቻ ይመዘዙና በእነዚያ ላይ ሕይወታችንን ወዲያው ስናንገላታው ይገኛል። መልካሙን ነገር በልቡናችን ጽፈን እግዚአብሔር እንድናስደስተው በእውነት የኢየሱስ ቅዱስ ፈቃዱ ይሆንልን። አሁን ወደ ቀዳሚው ታሪክ እንመለከታለን። በዚህ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 4 ላይ በሐሳብ የተቀመጠ አንድ ኃይለ ቃል አለ። ለዚህ አጋዥ የሚሆኑ ዋቢ መጻሕፍቶች መጽሐፈ አክሲማሮስ ዘእሁድ፣ ገድለ አዳም፣ እንደዚሁም መጽሐፈ ኤጲፋኔዎስ ለዚህ ዋና አጋዥ ይሆናሉ። እንዲሁም መጽሐፈ ኩፋሌ በተመሳሳይ ለዚህ ማጣቀሻ ይሆነናል። በዚህ የምናገኘው አስቀድመን የምናገኛቸው ቅዱሳን መላእክትን ነው። ቅዱሳን መላእክት አስቀድመው እንደተፈጠሩ እንግዲህ የመፈጠር ሰዓት አንድ ሰው ወጣት ከመሆኑ በፊት ምን ነበረ? እስኪ ንገሩኝ። አቤት፣ በጣም ጥሩ። ወጣት ለመሆን ወጣት ከመሆኑ በፊት ሕፃን ነበረ። ሕፃን ከመሆኑ በፊትስ? አቤት ንገሩ፣ ግዴላችሁ። ሕፃን ከመሆኑ በፊት ምን ነበረ? ሕፃን ለመሆን ምን መሆን ያስፈልገዋል? አቤት መወለድ። በጣም ጥሩ። ለመወለድስ? መጸነስ። እግዚአብሔር ይስጥልኝ። ስለዚህ ወደ ወጣትነት ማዕረግ ሊደርስ አንድ ሰው 4 ደረጃዎችን ማለፍ አለበት ማለት ነው። ዞሮ ዞሮ ይህ ወጣት የማን ውጤት ነው? አቤት ንገሩ፣ ግድ የላችሁም። ወጣቱ የማን ውጤት ነው? የእናትና አባቱ። አዎ፣ ምክንያቱም አደርነት ተሰጥተው ወደዚህ ምድር ያመጡት ማንና ማን ናቸው? እናትና ንገሩ፣ ግድ የላችሁም። ብንሸሽኩ የምናምጠው ነገር ስለሌለ እውነትና እውነቱን እየተማመን ነው የምንሄደው። ዛሬ ዝም ብለን አለባብሰ ነው የምንሄድ ነገር የለም። ዛሬ እንደ እንግዳ ቁጥር፣ ግድ የላችሁም። ስለዚህ አሁንም ሌላ 4 ደረጃዎች አሉ። ከተወለደ በኋላ አንድ ሰው ሕፃን ነው። የሕፃንነት ወራት ከ1 ዓመት እስከ 20 ዓመት ያለው የሕፃንነት ወራት ነው። ከ20 እስከ 40 ያለው የወጣትነት ዘመን ነው። ከ40 እስከ 60 ያለው ደግሞ የጎለማሳነት ዘመን ነው። ከ60 እስከ 80 ያለው ደግሞ የአረጋዊነት ዘመን ነው። እንደዚሁም ሰው ከስንት ባህሪያት ተፈጥሯል? አቤት እስኪ ንገሩ በደምብ ጮክ ብላችሁ። ከስንት? ከ4። የሥጋው ባህሪ 4 ነው። ትክክል ነው። ከምንና ከምንድን ነው? አቤት ይሄን የኳስ ቢሆን እኮ ትጮሁ ነበር አይደል? ከምንና ከምን ንገሩ። ስለምታውቁት ግድ የላችሁም ንገሩ። ከምንና ከምን? ከውሃ፣ ከእሳት፣ ከነፋስ፣ ከመሬት። አዎ። ስለዚህ ከ1 እስከ 20 ዓመት ያለው ዘመን የሕፃንነት ነው፣ የነፋስ ነው። በየጥቂቱ በማደግ ምንም የሚሰራውን ነገር ምን እንደሚያደርግ አያውቅም። መሮጥ ነው። ከ20 እስከ 40 ያለው ደግሞ የእሳትነት ወራት ነው። እሳት እንደምታውቁት ምን ያደርጋል? ያቃጥላል። የወጣትነት ሕይወትም ልክ ፍሬኑ እንደተበጠሰ መኪና ነው። ወገኖች ለቃሉ ይቅርታ። አንድ መኪና መቆጣጠሪያ ከሌለው በፍጥነት የተነዳ ከነበረ ፍሬው ከበጠሰ ምን እንደሚያደርስ ታውቁታላችሁ።
የወጣትነትም ኃይል ወጣትነት በባህሪው ምን ማለት ነው ካላችሁኝ ኃይል፣ ጥበብ፣ ወሳኝነት በሌላ አነጋገር ጉልበተኝነት የሚንጸባረቅበት ሰዓት ነው። ሁሉን ማድረግ የምንችልበት ሁሉን ነገር ማከናወን የምንችልበት የፈለግነውን ነገር ለማዳንም ለመግደልም መልካም ነገርም ለማድረግ ክፉ ነገርም ለማድረግ የወጣትነት ኃይል ወሳኝ ነው። ሌላው ግን አንድ በዚህ አጋጣሚ ልብ እንድትሉ የምፈልገው ነገር በወጣትነት ጊዜ የተፈጸመ ስህተት የሚገርማችሁ ነገር አንዷ ስህተት ከራስ አልፎ ለልጅ ልጅም ለትውልድም ለሀገርም ጠንቅ የሚሆን ነው። በጣም በአስተውሎት እንድንከታተል እግዚአብሔር ይርዳን። ቅድም የጠቃቀስኳቸውን ወጣቶች እና እያንዳንዱ እናመጣቸዋል። ወጣትነት እርካታ የለው። ሁሉን ልጨብጠው፣ ሁሉን ላድርገው፣ ሁሉ የኔ ነው፣ በሁሉ ቦታ መገኘት አለብኝ፣ ሁሉ ከኔ በታች ነው፣ ሁሉ በእኔ ቁጥጥር ስር ነው ያስብላል። በልጓም ካልተያዘ በፍሬን መኪና እንደሚቆመው ሁሉ ፈረስ በልጓም እንደሚቆመው ሁሉ መንፈሳዊነት ከሌለ በስተቀረ እንዲሁ ዝም ብሎ እሳታዊ በሆነ ባህሪ ሰዓት በእሳትነቱ ሰዓት ወጣት ሁሉን ነገር ላድርገው ይላል። እንዲያ ከሆነ ደግሞ ራሱን ብቻ ሳይሆን የሚጎዳው ሌላውንም ጭምር ነው። በዚህ መንፈሳዊ ሕይወታችን መንፈሳዊ እንዲሆን እግዚአብሔር ይርዳን። እያነጻጸርን ታሪካቸውን ባጭሩ እንመለከታለን። ከታሪክ አንጻር ስንመለከት እንግዲህ የዚህ ታሪክ ተዋናይ የሆኑ በተጠቃሚም በተጎጂም ደረጃ በርከት ያሉ ቢኖሩም የተወሰኑትን ብቻ መረጥ አድርገን እንመለከታለን። እግዚአብሔር ይርዳን። መላእክት እንግዲህ ቅድም እንዳልኳችሁ የወጣትነት ኃይል ሁሉን ነገር ላድርግ የሚያስብል ነው። የሚከተለውን ጉዳት በፍጹም እንድናይ እድል አይሰጠንም። ጥቅሙን ብቻ ነው የሚያሳየን፣ ጉዳቱን አያሳየንም። አሸናፊነታችን እንጂ ቀጥሎ እኛ ይበልጥ ሌላ ኃይለኛ እንዳለ በፍጹም እንድናምን እድል አይሰጠንም። መንፈሳዊነት ካለ ግን ልጓም ነውና አስቀድሞ በመንፈሳዊ ልጓም ይህንን አድርግ በል የሚለውን ነገር በመንፈሳዊ ልጓም ስንለጉመው ራሳችንም ሌላውንም ከጥፋት እንሰውራለን። እንድንናረግ እግዚአብሔር ይርዳን። መላእክት በወጣትነት በሕፃንነት አእምሯቸው ገና ብርሃን ሳይገለጥላቸው ወዲያው እንደተፈጠሩ ሁሉን የመቆጣጠር ሁሉ በእኔ ቁጥጥር ስር ነው፣ ከኔ በላይ ምንም ነገር የለም የማለት አባዜ በከፊሎቹ መላእክት አደረባቸው። አንዳንድ ጊዜ ወጣትነት እንዳልኳችሁ የያዘው ስልጣን ቢኖረው የያዘው ስልጣን ያረካው፣ መልካም ሚስት ብትኖረው የያዛት ሚስቷ ታረካውም፣ ሌላኛው የበለጠች ትመስለዋለች። ጥሩ ልብስ ቢለብስ እሱ የለበሰው ሳይሆን የሚታዩ ሌላኛው ሰው የለበሰው ነው። ወርቅ ቢያጠልቅ እሱ ያጠለቀው ወርቅ ያደፈ ይመስለውና ሌላኛው ያጠለቀው ወርቅ የተሻለ ይመስለዋል። በዚህ የተነሳ በኃይሉ ስለሚተማመን በጉሉ ስለሚተማመን የማይሆን ነገር ያደርጋል። ህይወትም የማይሆን ይሆናል። ከዚህ እግዚአብሔር ይጠብቃል። ከዚህ የተነሳ ከመላእክት አንዱ የነበረው ታሪኩ በተደጋጋሚ የተማርነው የተሰጠው ስልጣን ታላቅ ሆኖ ሳለ ያልሰጠውን ስልጣን ፈለገ። ሁሉም መቆጣጠር መጠቅለል ፈለገ። በዚህ ጊዜ ሁሉም መቆጣጠር ሁሉም መጠቅለል ሲፈልግ እዚህ ደግሞ አስተዋይ መልአክ ደግሞ ተገኘ። የለም አንተ እንደኛው ፍጡር ነህ፣ አንተ እንደኛው ገና መልአክና አምላክ አይደለህም፣ እንዲያውም ሌሎቻችን እንዳትደነጋገሩ በሚል የማስተዋል መንፈስ አንደኛው ወደ ማጥፋት ሄደ፣ አንደኛው ደግሞ ወደ መመለስ። ልብ አድርጉ ወገኖች፣ ልክ ጨለማና ብርሃን እንደሚነጻጸሩት ሁሉ ክፋትና መልካም የተነጻጸሩ ነው የሚሄዱት። በዚህ ክፉ ሰው ሲነሳ በዚህ መልካም ሰው ይነሳል። በዚህ አጥፊ ሲመጣ በዚህ አዳኝ ይመጣል። በዚህ በሽታ ሲመጣ በዚህ መድኃኒት ይመጣል። በዚህ አሸባሪ ሲመጣ በዚህ ደግሞ አጽናኝ ይመጣል። ከዚህ የተነሳ መላእክት ሲሸበሩ አጽናኙ ደግሞ የለም እሱ አምላክ አይደለም፣ ይልቁንስ ተጽናኑ።
የፈጠረንን ያመጣንን እስክናውቀው እስክናገኘው ድረስ በማለት የዚያኛውን ወጣት መልአክ ስህተት በመግለጥ ሌሎችን መላእክት በማረጋጋት ወደ እውነተኛው መንገድ ወደ እውነተኛው ታሪክ ሊያደርስ ችሏል። ይሄ መልአክ ማን ነው? አቤት አራት ፈሯት አፍሩ ማን ነው? ገብርኤል ነው። እስኪ አመስግኑ በደንብ አድርጋችሁ ቅዱስ ገብርኤል። ቅዱስ አባ ጊዮርጊስ ዘጋስጫ እንደነገረን የሌለውን የሱ ያልሆነውን የሚፈልግ ያለውን ነገር ያጣል ይልና በአንድ ውሻ መስሎ ያስቀምጣል። አንድ ትልቅ ውሻ ነበር ይላል። ከአንድ ቦታ ላይ አንድ ትልቅ ዳቦ ሰርቆ ሲሄድ ወደ ወንዝ ዳርቻ ደረሰ። ከወንዙ ዘንድ ብቅ ሲል ከሱ የሚበልጥ ትልቅ ውሻ እሱ ከያዘው ዳቦ የሚበልጥ ዳቦ የያዘው ውሻ ከባህር ውስጥ ታየው። ቀን ሲቀና እኮ እንዲህ ነው እናንተ፣ የሚደንቅ ነገር ነው። ዛሬ ቀኑ የተባረከ ነው አለና ያንን ዳቦ ውጭ ላይ አስቀመጠና ዘሎ ባህር ገባ። ሲገባ ውሻውም የለም ዳቦውም የለም። ቢፈልግ 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 አልተገኘም። ውሃውን ጠጣቶ ሲወጣ ውጭ አስቀምጦ ዳቦም የለም። አያችሁ፣ እኛም አንዳንድ ጊዜ ሰጠንን በጎ ነገር ትተን ያልሰጠንን ነገር ስንሻ ያ የነበረን ነገር ይታጣል። ከዚህ እግዚአብሔር ይሰውረን። በዚህ መልኩ በእነዚህ ምክንያት የተጀመረው ነገር ቀጠለ፣ ወደ ሰው ልጅ መጣ። ወደ ሰው ልጅ ሲመጣ አሁንም ቢሆን በተመሳሳይ በወጣትነት በሕፃንነት ከ1 እስከ 7 ዓመት ያለው ያለ ሳቱበት ባህሪ 7 ዓመት ከ1 ወር ከ17 ቀን ያለ ስህተት በንጽህና በቅድስና እንደኖሩ ይነግረናል መጽሐፉ። ዘፍጥረት 1:26 መፈጠራቸውን ያውም በእግዚአብሔር አርአያና ምሳሌ 2:6 ላይ ደግሞ ልጅነት እንዳሳደረባቸው በዚህ በዘፍጥረት 1:26 ላይ ነፍስና ሥጋ ያለው ሰውን ባሪያችንና በምሳሌያችን ፍጥር ከፈጠረ በኋላ በ2:7 ደግሞ በአፍንጫው እፍ በማለት ጸጋ መንፈስ ቅዱስን አሳደረበት። በዚህም የእግዚአብሔር ልጅነቱ ተረጋገጠ ማለት ነው። በዚህ በእግዚአብሔር ልጅነቱ በቅድስናው በንጽህናው ለ7 ዓመታት ከ1 ወር ከ17 ቀን ያህል ምንም አይነት ድንዛዜ ምንም አይነት ዝንጋኤ ሳያድርበት ያልሰጠውን ከመሻት በመቆጠብ በጥሩ ሁኔታ የምድር ንጉስነቱን በማረጋገጥ ጸንቶ እንደነበረ ታሪኩ ይነግረናል። ይሄ ነገር ሁለት ነገር ነው የተሰጠው። አንደኛው ሹመት ነው፣ ሁለተኛው ደግሞ የተገዥነት ሕግ ነው። ምን አልኳችሁ? አንደኛው ምንድነው? ሹመት ነው። አዳምና ሔዋን የምን ንጉስ ነበሩ? የመሬት ነገስታት ነበሩ። ስለዚህ ግን ዝም ብሎ የሁሉም ንጉስ ሳይሆኑ ንግስናቸው የነበረው የተገደበ ከላያቸው ላይ ሌላ ንጉስ መኖሩን የሚያረጋግጥ ስልጣናቸው ገደብ ያለው ይህንን አታድርግ በሚል የተወሰነ ነበረ። አታድርግ የሚለው ቃል ሕግ ነው። ሕግጋትን ካነሳን አይቀር በዚሁ እናስቀምጣቸውና አሁንም አድርግ አታድርግ የሚሉ ሕግጋት በዚህ በፍትሐ መንፈሳዊ ፍትሐ ነገሥት 11 ላይ ስላለባበስ፣ ስላመጋገብ፣ ስላረማመድ፣ ስላካሄድ አጠቃላይ ለክርስቲያኑ የታዘዘ ትእዛዝ አለ። በመጽሐፈ ሊቃውንት እንዲሁ ሃይማኖተ አበው ምዕራፍ 21 ላይ እንዲሁም 20 በተጨማሪ ምን ማድረግ እንዳለብንና ምን ማድረግ እንደሌለብን በተለይ በወጣትነት ዘመን መንፈሳዊ ሕይወታችን ምን መምሰል እንዳለበት ተደንግጎ ተቀምጧል። ታሪኩ አሁን እያየን ያለ ነው። ሕግጋቱ ደግሞ ከዚህ አንድ ሕግ ተጀምሯል። በዚሁ በሁለት ላይ እንደዚሁም ኋላ የተጻፉ መጻሕፍት የነቢያት መጻሕፍትም ቢሆኑ እዚሁ ማብራሪያ ናቸው። እንደዚሁም መጽሐፈ ሊቃውንትም ወንጌልም ቢሆን በራሱ እንዲሁም መጽሐፈ ሊቃውንትና መጽሐፈ መነኮሳት በተመሳሳይ አድርግና አታድርግ የሚለውን ሳይዘነጉ ሄዱት ማለት ነው። ከዚህ እንግዲህ ግዴታቸውን በማስታወስ ለ7 ከጸኑ በኋላ አሁንም ስህተት ፈጠሩ። እንዳልኳችሁ ሳጥናኤል የሳሳተው ስህተት ከእሱ ጋር የነበሩትን በሙሉ ከክብር አውርዷል፣ ከማዕረግ አሳንሷል። ያልነበራቸውን እንኳን ሊያገኙ ቀርቶ የነበራቸውን አሳጥቷል።
ስለዚህ አንዱ ታሪክ መማር ቢችል ኖሮ የሰው ልጅ ከሳጥናኤል ታሪክ ተምሮ አይሳሳትም ነበር። አሁን እኛ ችግራችን ከታሪክ አለመማር ነው። ብዙ ጊዜ በተደጋጋሚ ያለፈውን ታሪክ በጎን ወደ ራስ ክፉን ወደ ሌላ አድርጎ የመማርና የመጠቀም ክፍተት አለ። እንድናደርግ ማን ይርዳን? እግዚአብሔር በቸርነቱ ይርዳን። ማስተዋል ለሁላችን ይደለን። ማስተዋል እየጎደልን ወገኖች የምንጎዳው እንጂ ሁሉ በእጃችን ሁሉ በእጃችን ነበረ። ለዚህ ነው አምላካችን እግዚአብሔር ሲያስተምር በቅዱሳት ወንጌል ላይ ይህንን ቃሌን ሰምቶ ያደረገ ሁሉ ቤቱን በአለት ላይ የሰራ ብልህ ሰውን ይመስላል ይላል። ቤቱን በምን ላይ የሰራ? በአለት ላይ። በአለት ላይ የተሰራ ቤት ዝናብ ቢመታው፣ ወጀብ ቢያናውጠው፣ ማዕበል ቢወርድበት ይነቃነቃል? አይነቃነቅም። ስለዚህም በምክረ ካህን በመጽሐፍት በአበው ምክር እየተመራ የሚኖር ሰው በሙሉ ወጀብ ቢመጣ፣ ማዕበል ቢመጣ፣ ሐሰተኛ ወሬ ቢመጣ፣ የሚያሰናክል የሚያሳስ ነገር ቢመጣ ምንም ከእምነቱ ፈቀቅ አይልም። ፈቀቅ ይላል አይል። ይህንን የማይሰማ የማያስተውል ግን በአሸዋ ላይ የተሰራ ቤትን ይመስላል ይላል። በአሸዋ ላይ መሰረት ሲሆን እንደምታውቁት ዝናብ ከዘነበ ጎርፉ ከጠነከረ አሁን በየሀገራችንም በዓለም እንደምናየው ጽናት ጥንካሬ የለውም። ወዲያውኑ በቅጽበት ይፈርሳል። ያው የመፍረሱ ሁኔታም ቀለል ያለ ሳይሆን እጅግ ከባድ የሆነ በአንዴ ሁሉም ስለሚወድቅ ከውስጡ ያለ ሰው ሁሉ አይተርፍም ማለት ነው። እንድናስተውል አምላካችን እግዚአብሔር ይርዳን። ስለዚህ በዚህ መልኩ አዳምና ሔዋን ይህንን ታሪክ ተጠቅመው አለመሳሳት ይችሉ ነበር። አልሆነም፣ ተሳሳቱ። የእነሱ ስህተት ግን በእነሱ ብቻ ያበቃ አይደለም። ልጆቻቸውንም የልጆቻቸውንም የአንድ ሰው ጥፋት ራሱ ፈጣሪ ኢየሱስ ክርስቶስ መጥቶ እስከሚያድነን ድረስ ቅዱስ ጳውሎስ እንደነገረን እስመ ቀነዮሙ ሞተ እምአዳም እስከ ሙሴ፣ ሞት ከአዳም ጀምሮ እስከ ሙሴ ያሉትን በጽኑ ገዝቷቸው ነበረ ይላል። አያችሁ፣ የአንድ ሰው ጽናት የአንድ ሰው በረከት ደግሞ ብዙ እንደሚያስባርከው ብዙ እንደሚጠቅመው ሁሉ የአንድ ሰው ስህተት ደግሞ ብዙ ጉዳት ያመጣል። ተሳስተን እንዳናሳስ ተጎድተን እንዳንጎዳ እግዚአብሔር ይርዳን። ይህንን የተረዳው ሄኖክ ደግሞ እነሱ ተሳሱት መንገድ ላለመሳሳት እህሉንም ውሃውንም የተፈቀደለትንም ጭምር በመተው 7 ዓመት ሱባኤ በመግባት መጽሐፈ ሄኖክ ምዕራፍ 4 ላይ እንዲያውም ከዓይነ ሞት ተሰውሮ ገነትን ብሔረ ብፁዓንን ብሔረ ሕያዋንን ጎብኝቶ ዛሬ በብሔረ ሕያዋን ይኸው ለ6000 ዓመታት ያህል ከሰዎች ሁሉ የበለጠ ዕድሜ በመኖር አለ። ይህንን ላደረገ እግዚአብሔር ክብር ምስጋና ይገባዋልና በርጋቸው አመስግኑ እግዚአብሔርን። ከአንዱ ታሪክ አንዱ መማር እንዲህ ነው። እንግዲህ ከአዳም ከአባቱ ቀደም ሲል ከወደቀው መልአክ ታሪክ ተማረና እነሱ በምን እንደወደቁ በመታለል በመሸንገል እንደሆነ አስተዋለ። ልብ አድርጉ። ዛሬም ወገኖቼ ይህንን ብታደርግ ወደዚህ ማህበር ብትገባ ደም ባለፈው የሰማሁት ምንድነው የዚህ የወንድማማቾች ማህበር አባል ብትሆን 1 ሚሊዮን የወር ደሞዝ ተከፋይ ትሆናለህ የሚል ማስታወቂያ። ጠለቅ አድርገን ታሪኩን ስንመረምር ግን ከበስተጀርባው ያለው ሞት ነው። ከመታለል እግዚአብሔር ይሰውረን። እነሱም ያሳታቸው እኮ የባህሪ አምላክ ትሆናላችሁ እኮ ነው። ዛሬም የዚህ ወንድማማች ማህበር አባል በሚስጥር ብትሆን ይላል የኢሉሚናቲ ማለት ነው በወር 1.250,000 ተከፋይ ትሆናለህ ይላችኋል። ይህንን ከቀደመው ከተሳሳቱት ከአባቶቻችን ታሪክ ካልተማረን ካላነበብን ሕይወታችንን በማስተዋልና በጥንቃቄ ካልመራ ነው። አንዳንድ ታሪክ አለ ይገርማችኋል። አውጣኝ ያለ ወጣ አብላኝ ያለ በላ። ምን ነበረ ግጥ አምላኩን የረሳ አሳማ ተበላ። እንዳንበላ ጥንቃቄ ስለገለጎች ታሪክን እናንብ ያልኳችሁ ለዚህ ነው። ታሪክን ካነበብን ልንሸወድ አንችልም፣ ልንጎዳ ልንሳሳት አንችልም። ሄኖክ የአዳምን የአባቱን ታሪክ አነበበ። በምን ልንሳሳት አወቀ። ሊደረግለት የነበረውን ነገርም አወቀ። በወጣትነቱ አስተዋለ። ሕይወቱን በሙሉ መንፈሳዊ አደረገ። አካሄዱን በሙሉ ከእግዚአብሔርና ከእግዚአብሔር ጋር ብቻ አደረገ።
ጾምን ጸሎትን አዘወተረ፣ አለባበሱን አስተካከለ፣ አካሄዱን አስተካከለ። ስለዚህ እግዚአብሔርን ደስ ስላሰኘው አዎ ከዓይነ ሞት ሰወረው ይላል። ሁላችንም ከመከራ ሥጋ ከመከራ ይሰውረን። አዎ ጎበዝ መሆን ብልጥ መሆን ነው ወገኖች። ስለዚህ በማስተዋል ከሄድን ታሪክን ካነበብን ለሕጉ ተገዥ ከሆንን ሄኖክ ለሕጉም ተገዥ ሆነ። ታሪክ አነበበ፣ ሕይወቱን በሙሉ መንፈሳዊ አደረገ። ሥጋዊ ሕይወት በሙሉ ጣለ፣ አሽቀነጠረ። ተጠቀመ ተጎዳ? አቤት ተጠቀመ። እኛም መጠቀም ያስፈልግና ወገኖች መጻሕፍትና አንብባቸው፣ እናስተውላቸው፣ ግዴላችሁ በደንብ እንማርባቸው። ዛሬ መጻሕፍትን ከማንበብ ይልቅ ቲክቶክ ነው፣ ፌስቡክ ነው፣ ቴሌግራም ነው። በዚያ ደግሞ ተጭኖ የመጣልን ደግሞ እንደምታዩት እናንተ በተለይ ያው የሌለ አስፈላጊ በተቃራኒ የሆነ አጠቃላይ ከእግዚአብሔር ሐሳብ በተቃራኒ ኃጢአትን መስራት ወደ ኃጢአት መሄድ ይላል መጽሐፍ። የእግዚአብሔር ተቃራኒ መሆን ነው ይላል። የዚህ ዓለም ወዳጅ የእግዚአብሔር ጠላት ነው ይላል ወገኖች። ይህንን ዓለም አጥብቆ የሚወድ በዚህ ዓለም ይኖር አይደለም ያለው። ይህንን ዓለም አጥብቆ የሚወድ የእግዚአብሔር ጠላት ነው ይላል ወገኖች። የት ላይ እንዳለን በገረ መጎታራ ራሳችን እየፈተሽን እያስተዋልን ሕይወታችን አሁን የት ላይ እንዳለ በተለይ ወጣት የሆኑ ሰዎች ምናልባት እንደ ወጣት ነው ስላሳለፈን እንዲህ ብለን እንዳስሉ ግድ የላችሁ። አዎ በወጣት ያለን ሰዎች በተለይ በደንብ እንድናስተውል፣ እንድንመረምር፣ እንድናነብ፣ እንዳንጎዳ፣ እንዳንሳሳት፣ እንዳንታለል፣ እንዳንሸነገል የቀደሙ መጻሕፍት የአባቶች ታሪክ ይህን ስለሚያስተምረን ነው። ሌላኛው ሁለተኛው የምናገኘው እንዲሁ ዓለምን ያስባረከና ዓለምን ያስረገመ ታሪክ እናገኛለን። በተቃዚ ቀጥለን በዘፍጥረት 9 ላይ ከቁጥር 20 ጀምረን ስናነብ የሴምንና የካም ታሪክ እናገኛለን። እነዚህ ሁለት ወንድማማቾች ጊዜ ከተደላደለ የጥፋት ውሃ ካለፈ በኋላ ለዚህ ደስታ የሚሆን መስዋዕት ግን ካቀረበ በኋላ ጥቂት ወይን ቀማምሶ ሰክሮ በቤቱ ራቁቱ እንደተኛ ያስረዳናል። መቼም ሰው ወይን ከቀመሰ እንደምታውቁት ያው ራሱ ለተወሰነ ጊዜም ቢሆን ፈጽሞ ባይሆንም ይረሳል። በእርግጥ ለኋላ ምሳሌ እንዲሆን እግዚአብሔር ባወቀና በወደደ በመንገድ ነው። ስለዚህ ካማይቶ እርቃነ ሥጋውን ከመሸፈን ይልቅ እየተዘባበተበት እየሳቀበት ወጥቶ ለወንድሞቹ ነገር ይላል። ዛሬ ስንቶቻችን በወላጆቻችን የምንሳለቀው እናከብራለን ይሆኑ? እና ስትነሳ ስትመጣ ከመቀመጫ እንነሳለን። አባት ሲመጣ ስናከብራለን ይሆን? ቀደም ሲል እኮ ሽማግሌ በጎዳና ሲሄድ እኮ ሕፃናት ቁሞ ነበር እኮ የሚያሳልፉት። አረ ትልልቆችም ዛሬሳ ጠልፈን እኮ የምንጥለው። መከባበር ግን ወገኖች የሚጠቅመው ማንን ነው? አቤት ራስን እኮ ነው የሚጠቅመው። አንድ ታሪክ እኮ አንድ ጣትህን ወደ ሰው ስትቀስር ስንት ጣት ወደ አንተ ትቀስራለህ? አቤት አጸፋው አያችሁ። አንድ ሰው የሆነ ነገር ላደርገው ካልን እጥፉን ይምጣቢ ብለን እንደመፈረም ነው። ለወንድሞቹ ሲነግራቸው ወንድሞቹ ግን ምናምን በተለይ ሴም ፊታቸውን እንዳያዩ የአባቶችን ርቃን እንዳይመለከቱ ግን ልብሱን ወደ ኋላ በማድረግ ሄደው የአባታችን ርቃን ሸፈኑ ይላል። የወላጆቻችን ድክመት ሸፍነን እንድንመረቅ ማን ይርዳን? እግዚአብሔር ይርዳን። በእውነት አሜን ወልስ ይወጣችሁ በተለይ አዎ እውነቴን ነው የምላችሁ። የእናት አባት ምርቃን ቀላል እንዳይመስላችሁ። ኖህም ስካር ፈጽሞ ልብ አያስትም። ኖህ በረቃ ጊዜ መጥፎ ያደረገበትን ረገመው፣ መልካም ያደረገለትን ደግሞ መረቀው። እግዚአብሔር በሴም ቤት ይደር አለ። እግዚአብሔር አምላክ የተወለደው ከማን ነገድ ነው? ከሴም ነገድ ነው ወገኖች። ይሄው የተረገመው ደግሞ ለሰው ባሪያዎች እንዲሆን ተፈርዶበት እስከ ዘላለም ድረስ ያውም በፍልስጤም በከነዓን ላይ ከነዓን የተባለችው ዛሬ ኢየሩሳሌም የነበረችዋ በዚያው ሰው ስም ናት። ያለ ርስቱ ሁለት ጊዜ የተረገመው። አንድ ጊዜ ርቃነ አባቱን በመመልከትና ባለመሸፈን፣ ሁለተኛው ደግሞ ያለ ርስቱ በመውረስ መጽሐፈ ኩፋሌ ምዕራፍ
8 እና 10 ላይ ስንመለከት የምናገኘው ታሪክ ነው። በዚያ መልኩ በሁለት መልኩ ስለተረገመ አንደኛ ባሪያ ሆነ፣ ልጁም ልጆቹም የልጆቹም። ሁለተኛ ደግሞ እስራኤላውያን የአብርሃም ልጆች ከነዓን ኢየሩሳሌምን ሲወርሱ 11 ነገደ ከነዓን ጠፍተዋል ወገኖች። አንድ ስህተት እስከ ብዙ ጊዜ ይጎዳል፣ ራስም ሌላውንም ይጎዳል ያልኳችሁ ለዚህ ነው። ተሳስተን በእኛ ብቻ መዓቱ ቢቀር ጥሩ ነበር። የለ በልጆቻችን በልጆቻችን ነው። ከኖህ እስከ ሙሴ እስከ ኢያሱ ያለውን ዘመን ስንመለከተው 1622 ዘመን ነው። ልብ አድርጉ የእግዚአብሔር ወገኖች፣ 1600 ዘመን በባርነት ከቆዩ በኋላ መጨረሻው ደግሞ ጥፋት ሆነ። ከዚህ እግዚአብሔር ይሰውረን። አዎ ዋናው ነገር ሕይወታችን መንፈሳዊ ቢሆንሳ እግዚአብሔር የሚነግረንን ለኛ ብቻ እንጠቀም የፈቀደልን ተጠቅመን አታድርጉ የተባለን ብናደርግ ደግሞ እንጠቀም ነበረ። ሴም ሕይወቱ መንፈሳዊ ስለነበረ የአባቱን ትእዛዝ የአባቱን ምርቃት በመቀበሉ ባለመስገብገቡ ተጠቀመ። ከዘሩ ከልጅ ልጁ አዎ እመቤታችን ተወለደች። ከእመቤታችን ደግሞ እግዚአብሔር ተወለደለት፣ ዓለምን ሁሉ አዳነ። የአንድ ሰው ደግነት ዓለምን ያድናል፣ የአንድ ሰው ክፋት ደግሞ ዓለምን ያጠፋል። ቀጥሎ የምንመለከተው የአባታችን የአብርሃምን ታሪክ ነው። በዚህ በመጽሐፍ ኩፋሌ ምዕራፍ 11 ላይ አንድ ታሪክ ነበረ። ከአዳም እስከ ኖህ ስንት ትውልድ ነው? አቤት 10 ትውልድ ነው። ከአዳም እስከ አብርሃም ደግሞ ከኖህ እስከ አብርሃም ደግሞ 10 ትውልድ ነው። ከኖህ እስከ አብርሃም ድረስ ባለው በ10 ትውልድ ቅድም እንዳልኳቸው ሰው ከታሪክ አይማርም። ብዙ ጊዜ ቀደም ያሉት ሰዎች ለምን የጥፋቷን እንደወረደባቸው ለምን እግዚአብሔር እንደተጣላቸው ባለማስተዋል ያንን የቀደመ ሰት የበለጠ ለመድገም ግንብ ገነቡ። እንደምታውቁት ሰማይ ጠቀስ የሆነ ህንፃ ገነቡ። ብዙ ታሪክ ተፈጠረ። የቋንቋ መለያየት ተፈጠረ። ብዙ ችግር፣ የእርስ በርስ መገዳደል፣ መፈነቃቀል። አንድ የነበረው ቋንቋ ቀደም ሲል በኩፋሌ 5 በግረንጉድ የምንመለከተው እግዚአብሔርም መላእክትም ሰውም አራዊትም እንስሳትም አእዋፍም በአንድ ቋንቋ ይነጋገሩ ነበር። ሰው ሲበድል የመላእክት ቋንቋ ለብቻ ሆነ፣ የአራዊትም የእንስሳትም የአእዋፍም ለብቻ ሆነ። ሰው የራሱን ቋንቋ ያዘ። መግባባት ሲጠፋ እንስሳት፣ አእዋፍ፣ አራዊት፣ ዶሮ ይታዘዙለት የነበሩት ሰው ኋላ በቀንዳቸው የቡት በእግራቸው የሚረግጡት፣ ወፎችን በክንፋቸው የሚመቱት፣ አራዊት በጥርሳቸው የሚነክሱት የሚያሳዱት ሆነ። ኑ ሲላቸው የሰደባቸው ሆኖ ስለሚተረጎምላቸው ቋንቋቸው ስለተለያየ አዎ ብዙ ችግር ተፈጠረ። ይሄ ሁሉ ምንድን ነው ካላችሁ ሕይወታችን የጸና መንፈሳዊነት የሌለው በመሆኑ በተለይ በወጣትነት ዘመን ይሄ ታላቅ አብርሃም አባታችን በወጣትነት ዘመኑ በተለይ በ14 ዓመቱ ኩፋሌ 11 ከአንጀው ሰርብ የምታገኙት ነው። በወቅቱ ጣዖትን ስለሚያመልኩ እግዚአብሔርን በደንብ ስለሚያውቁት ከቀደመው ታሪክም ስላልተማሩ ለሕግም ለትእዛዝም ተገዥ ስላልሆኑ አታድርጉ የተባለውን ነገር ስለሚያደርጉ እግዚአብሔርን ትተው አንደኛ ነገር ጣዖት በማምለካቸው፣ ሁለተኛ ነገር ትእዛዙን ባለመፈጸም እግዚአብሔር እንደውም እንደሌለ በመቁጠር፣ ሶስተኛ ቀደም ሲል የጥፋቷ የወረደው በሶስት ነገር ነው። አንደኛ በዝሙት፣ ሁለተኛ በጣም በከፋ በደል፣ ሶስተኛ በሐሰት ነገርና በመዳራት ነው። እነዚህን ኖህ አስጠንቅቆ ተናግሮ ነበር ለልጆቹ። እነሱ ሞክረዋል። ከዛ ግን ሰው ምንም እየፈጸሙ አልነበረም። ከዚህ የተነሳ ሰዎች እህል ለማግኘት ምግብ ለማግኘት እህልን ከመሬት ላይ እንዲሁ ዝም ብለው ነበር የሚዘሩት። እንዳሁኑ እርሻ ቁፋሮ አልነበረም። ሳጥናኤል ወፎችን ቁራዎችን በማዘዝ እነሆ ዘሮችን ከገጽም ላይ ለቀማሉ። ዓመት ከዓመት ረሃብ ይሆን ነበር። ወገኖች ለእግዚአብሔር ካልታዘዝን የምንበላው እንኳን አይገኝም። ምን እንኳን የዘሩባትን አታበቅልም። እዚህ ነው ዘሌዋውያን 26 ላይ እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፌ ትበላችኋለች። አብርሃም ግን በ14 ዓመቱ ሲያይ ምድር ሁሉ ተበላሽቷል። ቀረባና ለአባቱ ምን ረድኤት ወተድላ ለነ፣ ከዚህ ከጣዖቱ የሚገኘው ነገር ምንድነው? ይሄ ጣዖቱ እኮ ግዑዝ ነው፣ አይናገርም፣ አይጋገርም፣ አይራመድም፣ የትም ነገር አይሄድም። ምን ይረባል? ምን ይጠቅማል አለ።
ልጄ ተው እንደ ወንዙ ይሻገሩ እንደ ሀገሩ ይኖሩ አለ አባትየው። አባቱ ታዲያ እንግዲህ ይህን ነገር እያወቀ ይሰራ ነበር ማለት ነው። ዛሬም እያወቁ የሚያስተምሩ አሉ። እውነቱን እያወቁ የሚሰውሩ አሉ። እውነቱን እያወቁ እግዚአብሔርን ሳይሆን ሰውን በመፍራት እውነቱን የሚሰውሩ አሉ። ከዚህ እግዚአብሔር ይሰውረ። መናገር አንደኛ ነገር ነው። መስማትና መተግበር ደግሞ የሌላኛው ሰው ቃል ነው። ተናጋሪዎችም እንዲናገሩ አስተማሪዎችም እንዲያስተምሩ የምንማር የምንሰማው ደግሞ ሰምተን እንድንተገብረው ማን ይርዳን? እግዚአብሔር ይርዳን። እያወቀ ሳያስተምር ቀረ። ከዚህ የተነሳ ሰው ጣዖትን እንዲያውም እንደ ትልቅ መልካም ነገር በማሰብ ማምለክ ጀመረ ይላል። ጣዖት በምስል ተቀርጾ የተመልከው በዚያን ጊዜ ጀምሮ ከ14ኛው ትውልድ ጀምሮ በዚህ ጊዜ የበለጠ እንዲሰግዱለት፣ የበለጠ እንዲታዘዙለት፣ የበለጠ እንዲሰግዱለት፣ የበለጠ እግዚአብሔር በዚህ ምድር ላይ ስፍራ እንዲያጣ በማሰብ ቁራዎችንና ወፎችን በመላክ የዘሩን ዘር ማስለቀም ጀመረ ይላል። አያችሁ፣ የሰይጣን ፍቅር ምግብ እስከ መንሳት ነው። የእግዚአብሔር ፍቅር ግን በረከት ነው ወገኖች። ይህን እንኳን እናስተውለው። የሰይጣን ባህሪው አስጨንቆ አስጠብቦ መግዛት ነው። የእግዚአብሔር ደግሞ በፍቅር ነው። በዚህ እንግዲህ አብርሃም ይህን ተገነዘበና ዘሩ በተዘራበት ሰዓት ወዲያ ወዲህ እያለ የተንቀሳቀሰ ቁራዎችን ተመለሱ፣ ወደ መጣችሁበት ወደ አዘዟችሁ ሂዱ በማለት እየተሯሯጠ እየጸለየ ሲያባረራቸው ዋለ። ዛሬም በእውነቱ ብዙ ያስቸግሩን አጋንንት አሉ። በአባቶቻችን ጸሎት እግዚአብሔር ከኛ ያርቅልን። አዎ፣ ስለዚህ በዚህ መልኩ በዚያ ዓመት የዘሩ ሰዎች የምድርን በረከት መብላት ጀመሩ ይላል። ታሪኩ ሰፊ ነው። ከዚያ አያይዞ የእርሻ የማረሻ የእርፍ የድግር አጠቃላይ 2 በሬ አንድ አርጎ ማረስጠው ተገልጾለት እርሻ ተጀመረ። በዓመታው ዘሩ በአፈር መሸፈን ስለተጀመረ ወፎችም ተስፋ ቆርጠው በዚያ ሄዱ። አጋን ተስፋ ቆርጠው ወደኛ እንዳይመጡ ማን ይርዳን? የአብርሃም በረከቱ ይደርብን። እስኪ ከፍ አድርጋችሁ አመስግኑ። በእውነት የአብርሃም በረከት ለትውልድ ሁሉ ጠቀመ። በዘርህ አሕዛብ ሁሉ ይባረካሉ እስኪባል ዘፍጥረት 11 ላይ። አዎ፣ የካምና የታራ ስተት ደግሞ ዓለምን ሁሉ ጎዳ። ልብ አድርጎ ወገኖች፣ ንጽጽሩን በደንብ አድርጋችሁ አስተውሉ። የትኛው ላይ እንደሆን እንድንረዳ በማለት ነው። ስለዚህ የአንድ ወጣት ታሪክ ዓለምን ይቀይራል፣ ሕዝብን ይጠቅማል። የአንድ ወጣት ስህተት ደግሞ ዓለምን ሁሉ ምን ይላል? ይጎዳል። ስለዚህ በዚህ መልኩ በተቃኘ መልኩ አብርሃም አባታችን ምግብ ያሳጣቸውን የሰይጣን አምልኮ ጣዖቱን በማጥፋት በማቃጠል በረከትን አስገኝቷል። የሌሎቹ ደግሞ ሰውን ሲጎዳ ቆይቷል። የትኛውን እንከተል? አቤት የአብርሃም ነው። በረከቱ ይደርብን በእውነት። ስለዚህ ህይወታችን በታሪክ ከተመሰረተ ታሪክን ካነበብን ታሪክን ካስተዋል ነው ከስህተት እንቆጠባለን። ህይወታችን ሁሉ በበረከት የተጎበኘ ይሆናል። ህይወታችን በበረከት የተጎበኘ እንዲሆን እግዚአብሔር በቸርነቱ ይርዳን። አዎ፣ ለዚህ ነው ጌታችን ኢየሱስ ክርስቶስ ነገርን ሁሉ መርምሩ፣ ሐዋርያው ቅዱስ ጳውሎስን ይቅርታ መልካም የሆነውን ሁሉ ምረጡ። ይህ አባታችን አብርሃም በዚህ ደግነቱ የተነሳ እንግዲህ ታሪኩን እንደምታውቁት የጥምቀት ምልክት የሆነውን ታዛዥ ከመሆኑ የተነሳ እሺ በእጅ በማለቱ ተገዘርልኝ አለው። እሺ አለ፣ ተገዘረ። የእሱ ግዝረት ጥምቀት እስከሚመጣ ድረስ የእግዚአብሔር ሕዝብ የሆነውን እና ያሁን ለመለያ ሆነ። አዎ፣ ግዝረት የጥምቀት ምልክት ሆነ። በታዛዥ ነው። ሁለተኛ ትእዛዝ ደግሞ ጭንቅ የሆነ ትእዛዝ ልጅህን ሰዋልኝ ሲለው አላቅማማ። እኛውን አባታችን እንዲህ ያለ ነገር አድርግ ልጅ ይህን አምጣ ቢለን እሺ ነው ቢነም ነው። አንዲ በዚህ ሰሞን ያየሁትን ታሪክ ልንገራችሁ። እናትየው ዝክር ሊዘክሩ ልጃቸውን ይህን እንጨት ፍለጥልኝ ይሉታል። አይ ይደከመኛል፣ አይሆንም፣ በጣም ይደከመኛል አለ። አረ ልጅ እባክህ የቅዱስ ሚካኤል ዝክር ነው ትንሽ ነው። አረ የለም አይሆንም። ወጣ ብሎ ሲመለከት ለሰውነት ማጠንከሪያ ተብሎ አንዱ ምንም ያክለውን ግንድ እንግዲህ ፌክ ሊሆን ይችላል ሲሰነጣጥቀው ይመለከታል።
እየሮጠ መጣና ማሚ የቅድሙን እንጨት ስጭኝ ልፍለጥልሻል። ልጄ ማን መከራቸው? አይ ፊልም ላይ አይቼ ነው። ከመጽሐፍት ይልቅ ከወላጆቻችን ይልቅ ለማን እየታዘዝን እንደሆነ በዚህ አጋጣሚ ህይወታችን እንድናስተውለው ወገኖች፣ እግዚአብሔር ማስተዋሉን ያድለን። አዎ አብርሃም ለእግዚአብሔር በመታዘዙ የዓለም ሁሉ አባት ሥላሴን በቤቱ እስከ ማስተናገድ የሚደርስ ጸጋ አገኘ። በእውነት እግዚአብሔር ሁላችንም በበረከትና በምሕረት ይጎብኘን። ከዚህ ቀጥሎ የምናገኘው ዝም ልፍ ልፍ እያል ዮሴፍን ነው። ዮሴፍ ከልጅነት ጀምሮ መንፈሳዊ ሕይወቱ የተቃኘ ነው። ለአባቱ ለወንድሞቹ ታዛዥ ነው። ይሄ ታላቅ ዮሴፍ እግዚአብሔር ደግ ከመሆኑ የተነሳ ራእዮችን ይገልጽለት ነበረ። አባቱም በተለያየ ልብስ አሸብርቆ አስጊጦ ያኖረው ነበር። ከዚህ የተነሳ ወንድሞቹ እንደሚቀኑ ታሪክ ተመዝግቧል። ዛሬም አንድ ሰው ከፍ ከፍ ሲል አደግ ሲል የሚቀኑ ብዙዎች አሉ ወገኖች። መንፈሳዊ ቅናት ጥሩ ነው፣ ሰይጣናዊ ቅናት ግን በጣም አያስፈልግም። ዮሴፍ እንደዚህ ታማኝ ነበረ። መንፈሳዊ ከመሆኑ የተነሳ አባቱ ለወንድሞች ስንቅ አድርስ አለው። ይዞ ሲሄድ ጠፍቶበት ለሱ ለብቻው የተሰጠው ስንቅ አለቀበትና ራበው። ዳቦ ይዟል፣ ብዙ ነገር ይዟል፣ የወይን ዘለላ ይዟል፣ ወይን ይዟል። ግን እርቦኛልና እዚህ ቆንጠር አድርጌ ልቅመስ ግን አላለ። ሲያለቅስ መልአኩ ተገለጠለት። ምን ሆነህ ነው አለው። እርቦኛል። እንዴ ምን ነው? የተሸከምከው እኮ ዳቦ ነው፣ የተሸከምከው እኮ የወይን ዘለላ ነው፣ ከዚህ አትበላም ምን አለው። ይህማ አድርስ ተብዬ የተሰጠኝ አደራ ነው አለ። አያሳዝን? እኔና እናንተ ብንሆንስ? ኧረ እንዴ ሲሆንም መረጥ አርገን ነው። እንደው ልክ እንደ ሁለት ወንድማማቾች 4 ዳቦ ይዘው ስንቅ ይዘው መንገድ ሲሄዱ አንደኛው ተጨማሪ ስንቅ ሊያመጣ ሄደና ያገኘውን በመንገድ ግጥም አድርጎ ሲበላ ይሄኛው ደግሞ ተመልክቷል። አሃ አለና ገባ ብሎ ይሄ ደግሞ ሁለቱን ዳቦ ቅርጥፍ አደረገ። መጣያኛውን መጣ አለው። እንዴት ነው? ኧረ ምንም ነገር የለም አለ። ይሁን እራት አቀርባለሁ። አቀረበ። 2 ዳቦ አቀረበ። እንዴ 4 እኮ ነበር አለው። አዎ 4 ነበር። ሁለቱሳ? ሁለቱ ይኸው። ሁለቱ እንጂ እኮ ሁለቱ ይኸው። ቆይ 4 ዳቦ ነበረ አለው። አዎ 4 ዳቦ ነበር። ሁለቱ ይኸው። አያችሁ፣ ግራ ለሚያጋበሱ ግራ አጋቢ መልስ ነውና በዚህ መልኩ ነው። ዮሴፍ ግን የያዘውን ስንቅ አደርነቱን ላለማጉደል እንዲያ ሆኖ መልአኩ በል እንዲህ አይነት ታማኝነትማ ካላለና ደንጊያውን ቢባርክለት ዳቦ ሆነ በላ። አያችሁ፣ በጥቂት የታመነ በብዙ ምን ይላል ነው? ይሾማል። በጥቂት ነገር ከታመንን በብዙ እንሾማለን። እቺ እድሜያችን ጥቂት ናት ወገኖች፣ የተሰጠችን ሀብትም ንብረትም ጥቂት ናት። በዚህ ታምነን አስራት በኩራቱን በአግባቡ ሳንሸራርፍ ለጾም የሰጠንን ጊዜ በአግባቡ ሳንሰርቅ ሳንሸራርፍ ለስጋ ጉዳይ ሳናውል እንድናስቀድስበት እንድንማር የተመደበልን ጊዜ በአግባቡ ሳንሰርቅ ሳንሸራርፍ ለእግዚአብሔር ከሰጠነው እግዚአብሔር ደግሞ የተሻለነ ነገር ያወርሰናል፣ በቸርነቱ ያወርሰን። ዮሴፍ ይህን በማድረጉ ወንድሞቹ ይነግስብናል ወቀንተው ነበሩ፣ ግን አልቀረላቸውም። በላያቸው ላይ ነገሰ። መንገስ ብቻ አይደለም፣ ከረሃበ ስጋ ከረሃበ ነፍስ አወጣቸው። አዎ መታመን ለብዙ ያሾማል ወገኖች፣ በጥቂት መታመን በብዙ ያሾማል። ስለዚህ ዮሴፍ ሌላ ያገጠመው ፈተና አለ። ተሽጦ በሄደበት ሀገር መልከ መልካም ነበርና የባለጸጋው ሚስት ወደቀችው በተላዩ ላይ። በእጅ በለኝ እሺ በለኛ በተደጋጋሚ ታገሰ። መጨረሻ ላይ ግን እምቢ ስትለው አይ ጌታዬ በገንዘቡ ላይ ሁሉ ሲያሰለጥነኝ ባንቺ ላይ ግን አላሰለጠነኝም ማለት። ባንቺ ላይ ምን አላለኝም? እጅግ እኮ እሱ ድሃ ነው፣ ባለጸጋ እኮ ናት። ያን ስህተት ቢፈጽም እኮ የስጋውን ጉዳይ ቢያሟላ እሱ እንዲያውም ሰውዬን ሊያፈናቅል ይችል ነበር። ዛሬ ስንት ነው አባውራን አፈናቅለው ባይሆን የሉም እንዴ? ሚስት የቀሙ የነጠቁ። በተለይ ባለጸጎች ሴቶች መጥተው ከውጭ ሀገር መጥተው ትዳር አላፈናቀሉ። ለእንጀራ የውጭ ዜግነት ለማግኘት ብለን ትዳራችን አልፈታንም። ልጆቻችን የበተን ሰዎች የለን።
ዮሴፍ ለዚህ ምሳሌ ነው። ንጽህናን በመጠበቅ ለእግዚአብሔርም ለጌታውም ታማኝ በመሆን እስኪ ታማኙን ወገኔ ግድ የለም እግዚአብሔር ጥቂት ነገር ቸግሮ ከሆነ ብዙ ነገር ይሰጣል። እግዚአብሔር እንደ ዮሴፍ እባክህ ታማኝ ይሁን። ለአባቱ ታማኝ የሆነ ለወንድሞች ታማኝ የሆነ አሁንም ደግሞ ለጌታው ታማኝ የሆነ ያደርጉ ታማኝነት ግን ለጊዜው ወደ እስራት ቤት አስገባው። ወጣት ነው ወገኖች። ይሄ ታዲያ ምን ስለሆነ ያላችሁ ህይወቱ እጅግ መንፈሳዊ አማኝ ስለነበረ የተወሰነ ከታሰረ በኋላ ግን ምን ሆነ? አጠቃላይ የግብጽ ገዥ ሆነ። በእውነት በረከቱ ይደርብን። የዮሴፍን አምላክ ከፍ አድርጋችሁ አመስግኑ። በደንብ አድርጋችሁ እንደ ዮሴፍ ታማኝ ለመሆን ያብቃል። እንደ ዮሴፍ ኃጢአትን ለመጸየፍ እግዚአብሔር ይርዳን። እንደ ዮሴፍ በጥቂቱ ነገር ታምነን ለብዙ ነገር የታጭን የተሾምን እንድንሆን እግዚአብሔር ይርዳን። ታሪክ ማን ወገኖች እንደዚህ ነው። በዚህ መልኩ ነው። ዮሴፍ ያን ጊዜን ማድረግ ይችል ነበረ። ሁሉ በእጁ ሁሉ በደጁ ነበረ። ማንም ሰው አያየውም ነበረ። ግን ማን ያየዋል? እግዚአብሔር ያየዋል። እኔና እናንተም ተደብቀን ኃጢአት ልንሰራ ስናስብ ዮሴፍን እናስብ። ሰው ሳይን ተሸፋፍነን ወደ አልቤርጎ ገብተን ኃጢአት ልንሰራ ከሆነ ግድግዳው የማይጋርደው አምላክ እንዳለ እናስተውል። መጋረጃው የማይጋርደው አምላክ እንዳለ እናስተውል። ከሰዎች ተደብቀን ሊሆን ይችላል። ሰዎች ላያዩን ይችላሉ። ግን ማን ያየናል? እግዚአብሔር ያየናል ወገኖች። በእውነት እግዚአብሔር ያየናል፣ እግዚአብሔር ያየኛል የሚል ህሊና ቢኖር እስካሁን ኃጢአት በምድር ላይ ይሰፋ ነበር? አይሰፋም ነበር። እግዚአብሔር ማስተዋሉን ይስጠን። አንድ ነገር ግን የገረመኝ ነገር አለ ወገኖች። መጻሕፍቱ ይናገራሉ፣ ያስተምራሉ። መምህራኑም ያስተምራሉ፣ ይተነትናሉ፣ ይናገራሉ። እኔና እናንተ ምን እንሰማለን? መተግበር ግን ያልቻልነው ከምን የተነሳ ነው? ምን ሆነን ነው? ጉድለቱ ከወዴት ነው? ልንፈልገው ያስፈልጋል። ከመጻሕፍቱ ነው? ከመምህራኑ ሕይወት ነው? ከትምህርት አሰጣጡ ነው? ከኛ አቀባበል አተገባበር ነው? ይህን ነገር ፈልገን ማግኘት አለብን። አለበለዚያ ከግንዱ የተነጠለ ቅርንጫፍ እንሆንና ደርቀን እንቀራለን። የደረቀ እንጨት ለምንድን ነው የሚሆነው? አቤት ለእሳት ነው። ስለዚህ ግንዱ ማን ነው? አቤት እኔ ግንዱ ነኝ፣ እናንተ ቅርንጫፎች ናችሁ። ቅርንጫፉ ከግንዱ ከተለየ ማፍራት አይችልም። ከግንዱ ጋር ከሆነ ግን ቅርንጫፉ የዮሐንስ ወንጌል ምዕራፍ 15 ላይ የምናገኘው ኃይለ ቃል ነው። ያብባል፣ ያፈራል፣ ፍሬውም ለብዙ በረከት ይሆናል። ወገኖች፣ ለዚህ ነው መጽሐፍ የሚመክሩ። በተለይ መጽሐፈ መክብብ ላይ መጽሐፈ ሰሎሞን ምዕራፍ 12 ከቁጥር 2 ላይ አንድ ኃይለ ቃል አለ። በወጣትነት ወራት በሉ እስቲ በደንብ ጮክ በሉ። በወጣትነት ወራት እግዚአብሔር አምላክህን አስበው። ይሄ የምክር የሳይኮሎጂ ትምህርት ይባላል ወገኖች። ከሕጉ ከተዛዙ እንዳንወጣ፣ ከሕጉ ከተዛዙ ከወጣን እንደምንቀሰፍ እንደምንጎዳ ስለሚያውቅ ይህ የምክር መጽሐፍ ደግሞ ጥበኛው ሰሎሞን ጻፈ። ይህም ብቻ አይደለም፣ ከፀሐይ በታች በሉ እስቲ አዲስ ነገር የለም፣ ሁሉም ነገር ከንቱ ነው። አያችሁ፣ ቆንጆ ብትሆን ቆንጆ ብትሆኝ፣ መልከ መልካም ብትሆኝ መልከ መልካም ብትሆን፣ ሀብት የተተረፈረፈ ቢሆን፣ ሁሉ ነገር ለዚህ ያማረ የሰመረ ቢሆን፣ አቶ ገሌ፣ ወይዘሮ ገሌ፣ ዶክተር ገሌ፣ መምህር ገሌ፣ ፕሮፌሰር ገሌ ብትባል ልክ ነፍስ ከሥጋ ከተለየች በኋላ ግን ማንም ትባለው አቤት አስከሬን። አቶ ገሌ መጡ ይባላል? የሞተ ሰው ይባላል? አይባልም። መምህር ገሌ መጡ ይባላል? አስከሬኑ መጣ። አስከሬን ሆነ የምንቀር ቢሆን ደህና ነበረ። ግን የማትፈርስ የማትበሰብስ
ነፍስ ደግሞ አለች ችግሩ ዘለ። ስለዚህ ወገኖች ሁሉ ከንቱ መሆኑን አውቀን በወጣትነት ዕድሜያችን እንድናስተውል ከሕጉ ከትእዛዙ እንዳንወጣ በጥቂት ታምነን በብዙ እንድንሾም ማን ይርዳን? እግዚአብሔር ይርዳን። ማስተዋል ለሁላችን ያድለን። ጥበበኛው ሰሎሞን በዚህ በመጽሐፈ ነገሥት አንደኛ 3 ላይ አንድ የተናገረው ነገር አለ። በ12 ዓመቱ ንጉሥ የሆነው ሁሉ በእጁ ለጊዜው መውጫዬን በሉ እስቲ መግቢያዬን አላውቅምና ማስተዋልን ስጠኝ። ጸሎታችን ይሄ ነው የሚገባ። ሁሉ በእጁ ነው። ሰራዊት ከቦታል። ወርቁ ብሩ ከእጁ ነው። በርከት ያለ ነገር አለው። ከዙፋን ላይ የተቀመጠው ማስተዋል ከሌለ ግን ከንቱ እንደሆነ ስላወቀ ማስተዋሉን ምን በለኝ አለ? ስጠኛ። ለሁላችን ማስተዋሉን ያድለን። በወጣትነት ማስተዋል ካለ ወገኖች ራሳችን እንጠቅማለን፣ ልጆቻችን፣ ወገናችን፣ ሀገራችን እንጠቅማለን። በማስተዋሉ ቤተ መቅደስን አነጸ፣ ብዙ ነገር አደረገ። የእግዚአብሔርን ስም በደንብ ጎላ ብሎ እንዲጠራ አድርጓል። ሌላኛው ያላስተዋለውን ሰው በእኔው እናጠቃለን፣ አናረዝምባችሁ። ሁለተኛው የእሱ ልጅ ነው ወገኖች፣ ሮብዓም ይባላል። በ42 ዓመቱ የነገሰው ወጣት ነው። እስራኤላውያን ለአባት ለሰውና ለዳዊት እንደተገዛን ለአንተም እንገዛለን አሉ። እያስተዋላችሁ ነው? እግዚአብሔር ከሁላችን ጋር ማስተዋልን ያድለን። እሺ ከልጆቼ መክሬ መጣ ከጓደኞቼ መክሬ እመጣለሁ አለ። መከረ። ሽማግሌዎቹ በትህትና ሆነ አገልግል አሉት። በምን ሆነ? በትህትና በጥበብ እንደ አባት አገልግሎ መከሩት። እስኪ ከጓደኞች ልምከራ። ከጓደኞች ሲመክር ደግሞ ምን አሉት? እንደ ሕዝብንማ ጠበቅ ረገጥ አርጎ ነው እንጂ የምን ላላ ነው አሉና አባቴ በቀጭ አለንጋ የሚገርፋችሁ ከነበረ እኔ ደግሞ በብረት ዘንግ ገርፋችኋለሁ። ከዚያ በኋላ ታሪኩ እንደምታውቁት 12 ነገድ እስራኤል ይገዛ የነበረ 10 ነገድ ተገንጥለው ሌላ ንጉሥ አነገሱ። 2 ነገድ ብቻ ይዞ ቀረ። ወገኖች መሪዎችም የሚያሳስቷቸው አማካሪዎች ናቸው። መሪዎች ግን ደግሞ ታሪክን በደንብ ቢያነቡ ቢያስተውሉ ከስህተት ይድኑ ነበረ። እንዲያስተውሉ እንዳይሳሳቱ በጥበብ እንዲመሩን ማን ይርዳልን? እግዚአብሔር ይርዳልን መሪዎቻችንን። በዚህ ተሳሳተ፣ መንግስቱ ከሁለት ተከፈለ። ማግኘት የነበረበትን ክብር ግዛት ሳያገኝ ቀረ፣ ተጎዳ። እሱ ብቻ አልተጎዳም፣ እስራኤላውያን ተጎዱ፣ ተበታተኑ። አንዲት ስህተት፣ አንዲት ቃል እስመም ቃል ከተጸድቅ ወም ቃል ከተትኮነ ካነጋገር የተነሳ ይፈረድብሃል፣ ካነጋገር የተነሳ ትጸድቃለህ። በአንደበታችን ሰውን እንዳናስቀይም እንዳናሳስት፣ ሰውን እንድናስደስት ማን ይርዳን? እግዚአብሔር ይርዳን። መጻሕፍት የሚነግሩን የሚመክሩን ይሄንን ነገር ነው ወገኖች። ስለዚህ በዚህ መልኩ እዚህ አሁን ከኋላ ያየናቸውን ታሪኮች ተመልክተናል። ምን እንደተማረን መጻሕፍቶችን የነገሩን በልቡናችን እንድናስተውል ማን ይርዳን? እግዚአብሔር ይርዳን። በእውነት ይቀጥላል። ባጭር ወደ መደምደሚያው ነን። ጌታችን አምላክ ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚያስተምር ሰዓት አንድ ባለጸጋ ወጣት መጣና የሉቃስ ወንጌል ምዕራፍ 18 ላይ መጣና ቸር መምህር የዘላለምን ሕይወት እወርስ ዘንድ ምን ላድርግ አለው። የዘላለም ሕይወትን ምን አደርግ ዘንድ? እወርስ ዘንድ። ትእዛዛትን ታውቃለህ አለ። አንደኛ ትእዛዝ ሲያዘው ነፍስ አትግደል አለው። ምን አትግደል? ነፍስ ገላችሁ አልገደላችሁ? አቤት ልተው አይደለ? ዛሬ እኮ ብዙ እኮ ግድያ እኮ ብዙ እኮ የሚፈጽመው በቃል ሰውን የገደለ ሰው አለ፣ በፊርማ ሰውን የገደለ አለ። በእናት ማኅፀን ጽንስ እንዳይጸነሱ ብዙ ሕፃናት ገለናል። በሞት ንስሐ ያስፈልገናል። እግዚአብሔር ይቅር ይበለን። ብዙ ገድለናል በሆነላችሁ። ስለዚህ አይ አልገደልኩም አለ። አትስረቅ አለው። ኧረ በጭራሽ አልሰረኩም አለ። እኛ ሰርቀናል አልሰረቅንም? አቤት እግዚአብሔር ብቻ ይቅር ይበለን። ዋናው ደግሞ ንስሐ መግባት ነው። ሲሆን አለመስረቅ፣ እዚያ ደግሞ ንስሐ መግባት። አስራት በኩራቱን ሰርቀናል፣ የእግዚአብሔርን ጊዜ ሰርቀናል፣ ሰዓት ሰርቀናል። ምን ያልሰረቅነው ነገር አለ? አባት ስለሆነ ነውራችንን ስለሚሸፍን
በቸርነቱ ይቅር ስለሚለን ብቻ ነው ይቅር ይበለን። አሁን ትእዛዛትን ከነገረው በኋላ እነዚህንማ አለ ከታናሽነቴ ጀምሮ ፈጽሜያቸዋለሁ። ምን ብያቸዋለሁ? ፈጽሜያቸዋለሁ አለ። ወነጸሮ እግዚ ኢየሱስ ይላል። ጌታም ወደደውና ተመለከተው ይላል። አንዲት ብቻ ቀረች አለ። ስንት ቀረች? እዚህ ላይ ነው ችግሩ። አሁንም ለዓለም ሁሉ ምጥ የሆነበት ጭንቅ የሆነበት ይሄ ነው። ጌታ ሆይ እሷንስ ላደርጋት ግድ የለም ንገረኝ አለው። ያለህን ገንዘብ በሙሉ ሽጥና ምን አለው? ይህን ጊዜ ፊቱ ጠቆረ ይላል። ባለጸጋ ነበርና። አያችሁ ዛሬም መጽሐፍ የሚረግሟችሁን ምን በሉ? መርቁ። ለሚያሳድዷችሁ ምን በሉ? ጸልዩ። ቀኝ ፊቱን ለሚመታ ጥሩ። እኛ የበደሉን ይቅር እንደምንል በደላችን ምን በለን? እነዚህን ግን ተግብረናቸዋል ወገኖች። አያችሁ ማን ተግብረው ሆዘ ያለ ችግሩ። ወገኔ በተለይ አንተ ወጣቱ አንዲት ነገር ቀርታለች። የታውት ምንጣፍ አንጥፍ ስትባል ታነጥፋለህ። አስራት በኩራት አውጣ ስትባልም ታወጣለህ። ችግር የለም። ጾም ስትባልም በከፊል ቢሆን ትጾማለህ። አንዲት ነገር ግን ቀርታለች። ምንድናት አትሉኝ? እባክህ ልለምንህ ይህን የሚንጨባረር ጸጉርን ተላጭ። ይህንን የምትቀባውን ቀለም የምትቀቢውን ቀለም አስወግዱ። ይህንን የምትቀጥሉትን ጥፍር ስለ እግዚአብሔር አስወግዱ። ይህ ማለት እግዚአብሔር አስተካክሎ አልፈጠረኝም፣ በራሴ አስተካክዬ እፈጥራለሁ ማለት ነው። የምትቀጥሉትን ለጣዖት የተሸጠ የህንድ ሀገር ጸጉር መቀጠላችሁን ስለ እግዚአብሔር ልለምናችሁ ተው። እህቶች ከጆሮህ ላይ የምታንጠለጥለውን ነገር ተው፣ አይገባህም። እባክህ ተው። የቀረህ ይሄ ነው። አንድ ሰው ለስንት ጌታ ነው የሚገዛው? ለአንዳው። ሁለት ሰው አሁን በአጋጣሚ እዚህ ላይ መጥቶ በአንድነት ፍሬ ቅዱሳን ቢለኝ ምናልባት አቤት ልል እችላለሁ። ሁለቱም በአንድ ጊዜ ናግሬን እጠበኝ ቢለኝ የሁለቱም ሰው ግን በአንድ ጊዜ ማጠብ እችላለሁ? አይቻልም። ስለዚህ ሰው መንፈሳዊም ዓለማዊ፣ ምድራዊ ሰማያዊ፣ መልአካዊ እንስሳዊ መሆን ይችላል? አይችልም። ለዚህ ነው በፍትሕ መንፈሳዊ 11ኛው ምዕራፍ ላይ ለወጣት አለባበስ ሲመክር መንፈሳዊነቱን ሲያስረዳ በተለይ ክርስቲያን ለሆንከው በሙሉ የሚያብለጨልጭ ልብስ አትልበስ ይላል። በጣም የተዋበና ያማረ ጫማ አትልበስ ይላል። ይሄ በሃይማኖት አበው 21ኛ ምዕራፍ 20 ምዕራፍ ላይ ፍትሐ ምዕራፍ 11 ላይ ያለ ነው። በዚህ ምክንያት በዝሙት ሰውን የሚያጠምዱ ሴቶች መጥተው እንዳያጠምዱ ወይም እንዳይሰነካከሉብህ ይላል። የሴቶችም ሲያስተምር ሴት ልጅ ቅዱስ ጳውሎስ እንደነገረን ተከናንባ ትሂድ። ለምን ይመስላችኋል? ውበታችሁ እንዳይታይ እኮ አይደለም፣ እንዳትሰናከሉ ወገኖች። እቺ ቀርታችኋለች። ትጾማላችሁ፣ ተመስገን። ትጸልያላችሁ፣ ጥሩ። ታስቀድሳላችሁ፣ መልካም። ትታዛላችሁ፣ መልካም። ጸጉርሽን አንጨብረሽ ቤተ እግዚአብሔር መግባት፣ ቤተ እግዚአብሔር ቤት የበረከት ስራ መስራት ይሄ ነው። ዓለማዊ ማቅ አይቅርብኝ፣ ከመንፈሳዊም አለሁበት፣ ከሁሉ አለሁ። አንድ የሌሊት ወፍ ነበር ይባላል። እንደው ለምሳሌ ይቅርታ፣ በአንድ ወቅት እንስሳትና አዕዋፍ ተጣሉ። በዚህ ጊዜ አጋጣሚ ሆኖ ለጊዜው ወፎች ድል ሲያደርጉ ተደብቆ ሳይቆየና ወይኔ ወንድሞች ወይኔ ጎዷችሁ እንዴ አለና ሄዶ ተጨመረ። እንዴ ማን አሉት? ክንፌን ተመልከተኝማ ወንድም ወፍ ነኝ አለ። ቀጠለ፣ ተጣሉ፣ ጸቡ ቀጠለ። አሁንም ድል በአንድ ወገን ሆኖ አይቀርምና እንስሳቶች አሸነፉ። ጦርነት ሲመጣ ምን ጊዜም ይደበቃል። ልክ እንስሳት እንዳሸነፉ ሰቅሎም እየበረረ ሄደና ወይኔ ጎዷችሁ እንዴ አለ። አይ እግዚአብሔር አግዞን አሸንፈናል። ለምን አንተ ማን? እንዴ ጥርሴን ተመልከተኝማ እንስሳ ነኝ አለ። አጋጣሚ አንዱ እንስሳ ከወፎች ሰፈር አይቶ ስለነበረ አራሄ ሰላይ ነው በሉት ሲል ሮጦ አመልጥና
ከዚህ የተነሳ እስከ ዛሬ በቀን በአዕዋፍና በእንስሳት መካከል አይታይም ይላሉ ተራኪዎች። እና እኔና እናንተም ወይ መንፈሳዊ እንሁን ወይ ስጋዊ እንሁን። ስጋዊ እንኳን የመከረ መንፈሳዊ ነው ወገኖች፣ ግድ የላችሁም፣ አንጎዳም። የምድሩ ነገር እንደሆነ ኃላፊ ጠፊ ነው። ተረተን ተገንዝበነዋል። ቆንጆ የተባለው መልከ ጥፉ የተባለው ወፍራም የተባለው ቀጭን የተባለው ባለጸጋ የተባለው ድሃም የተባለው ሁሉንም ነገር ከንቱ እንደሆነ ስላስረዳ ወጣትነትና መንፈሳዊነትን በዚህ መልኩ በጾም በጸሎት በስግደት በምጽዋት በታዛዥነት ብናስተላልፈው መልካም ይሆናል። አንድ የመጨረሻ ምሳሌ የምነግራችሁ በምሳሌ ደረጃ ሰው በወይን ይመስላል። የኢሳይያስ መጽሐፍ 5 ላይ ለወይኔ ያላደረኩት ምን ነገር አለ ይላል። ለወይኔ በሉ እስቲ ያላደረግሁለት ምን ነገር አለ ይላል። ቅጥር ቀጠርኩ፣ አጥር አጠርኩኝ፣ ጉድጓድ ቆፈርኩኝ፣ ሁሉ ነገር አዘጋጀሁ። ወይኔ ግን መልካም ከማፍራት ይልቅ መጥፎ ፍሬ አፈረ። መጥፎ ሆምጣጣ ፍሬ እንዳናፈራ እሱ እንዳሰሉን ብቻ ሆነን እርሱ መንግሥት እንድንወርስ የአምላካዊ ቅዱስ ፈቃዱ እየሆነልን ወጣትነትና መንፈሳዊ ሕይወት ያስተማረን የመከረን የገሰጸን አባቶቻችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከፍ አድርጋችሁ አመስግኑ። ይቆየን።